ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች፣ ዛሬ የምናየው የመጀመሪያ የእርግዝና ወራት ላይ ምን ያጋጥማል የሚለውን ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። የዛሬው ርዕሳችን የመጀመሪያ የእርግዝና ወራት ወይም ፈርስት ትራይሚስተር እኛ ሴቶች ላይ የሚኖረው ተጽዕኖ በግልጽ የሚታይ ነው። ይሄ ምንድነው? የመጀመሪያውና ዋነኛው የሆርሞን ለውጥና የእድገት ሂደት ምክንያት ነው። እነዚህ በጣም የተለመዱና የሚከሰቱ ለውጦች ናቸው። ለምሳሌ ከአካል ለውጦች መካከል የመጀመሪያውና ዋነኛው ሁላችንም ሴቶች የምናውቀው ማለት ነው የወር አበባ መዘግየት ነው። ሁለተኛው መቅለሽለሽና ማስመለስ፣ በተለይ ጠዋት ላይ ማስመለስና የማቅለሽለሽ ስሜት ይኖረናል። አብዛኛው ሴቶች ላይ ማለት ነው። የማይታይባቸው ሴቶችም አሉ፣ ግን አብዛኛው ሴቶች ላይ ማስመለስና መቅለሽለሽ ጠዋት ላይ በተለይ ማለት ነው። ሶስተኛው የደም ግፊት መጨመር ወይም መቀነስ፣ እንደየሰው ይለያያል። ደም ግፊት የሚጨምርበት አለ፣ ደም ግፊት ደግሞ የሚቀንስበት አለ ማለት ነው። ሶስተኛው የድካም ስሜትና እንቅልፍ ማለት ከወትሮ በተለየ እንቅልፍ ማለት እና ሰውነታችን ላይ በጣም የድካም ስሜት መሰማት ነው። አራተኛው ጡታችን አካባቢ መወጠርና የህመም ስሜት ይሰማናል። ጡታችን ይወጠራል፣ ጠጠር እንደማለት ይልና የህመም ስሜትም አለው ማለት ነው። አምስተኛው የምግብ ሽታና ምግብ ማስጠላት። አብዛኛዎቻችን ሴቶች የምግብ ሽታ ሽንኩርት ሲከተፍም ሊሆን ይችላል። በቃ ሁሉም ነገር የምግብ ሽታ ያስጠላናል። ምግብም ራሱ እንበላውና የማይስማማን አይነት ስሜት ይኖረዋል ማለት ነው። እነዚህ ከአካል ለውጥ መካከል የምናስተናግዳቸው ስሜቶች ናቸው። ሁለተኛው የስነ ልቦና ለውጦች ናቸው። ይሄ የመጀመሪያው የስነ ልቦና ለውጥ ምንድነው? የስሜት ዝውውር ወይንም ደግሞ የስሜት መቀያየር፣ ቶሎ መከፋት ሊሆን ይችላል። የብቸኝነት ስሜት መሰማት፣ ማልቀስ፣ ቶሎ መከፋት፣ ይሄ ሁሉ የስሜት ዝውውር ስሜታችን ሲለዋወጥ ከእርግዝና ባህሪ ጋር የሚመጣ ነው ማለት ነው። ሁለተኛው ጭንቀት ነው። አብዝቶ በአንድ ነገር ላይ በጣም መጨነቅ፣ ስለ አንድ ነገር በጣም ማሰብ፣ መጨነቅ ማለት ነው። ሶስተኛው የማስታወስና የትኩረት ችግር፣ ቶሎ መርሳት፣ አንድ ነገር ላይ ትኩረት አለመስጠት፣ ቶሎ መርሳት፣ አለማስታወስ በቀላሉ ማለት ነው። በቀላሉ ከዛ ግን ካለፈ በኋላ ግን እናስታውሰዋለን። ይሄ የመርሳት ችግራችን በጣም ከፍ እያለና እየተደጋገመ በጣም የሚበዛ ከሆነ ዶክተራችንን ማማከር ይኖርብናል ማለት ነው። ሶስተኛው ምንድነው? የሆርሞን ለውጦች ናቸው። ዋናው የሆርሞን ለውጥ ነው ማለት ነው። ከሆርሞን ለውጦች መካከል አንደኛው ኢስትሮጅን እና ፕሮጀስትሮን የመጨመር ምክንያት የሚመጡ ለውጦች ናቸው። የመጀመሪያው ማለት ነው። ሁለተኛው በደም መጨመር ምክንያት የሚመጡ የአካል ለውጦች እናስተናግዳለን ማለት ነው። ደማችን ሲጨምር እንወፍራለን። የአካል ለውጦች የድካም ስሜት፣ እንቅልፍ የማለት እና የአካል ለውጦችን እናስተናግዳለን ማለት ነው። ይህ የመጀመሪያ የእርግዝና ወራት የምናስተናግዳቸው ስሜቶች ናቸው። ይህን የሰውነት ለውጥ በመረዳት እኛ ሴቶች የእርግዝናችንን ሂደት በተሳካ መልኩ ማስተዳደር እንችላለን ማለት ነው። ይህ ቻናል እኛ ሴቶች በእርግዝና ጊዜ ስለሚያጋጥመን ነገር የምንወያይበት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ከኔ ጋር ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው።